OMN waggoota saglan darban odeeffannoo waayitaawaa tamsaasuun ummataaf sagalee ta'ee dirree miidiyaa walabaa bal'isuu fi jijjiirama siyaasaa Itoophiyaa fiduu keessatti shora ol'aanaa taphatee jira. Amma ammoo tamsaasa isaa bifa hawwataa fi si'ataa ta'een isin biraan gahuufi teeknooloojii biraa faana tarkaanfachuuf sochii haaraa jalqabee jira. Odeeffannoo qulqulluu fi waayitaawaa qophiilee hubannoo keessan gabbisanii fi rakkoo ummataa saaxilan OMN irraa argachuuf YouTube OMN, Telegram, Twitter, Facebook, website fi satellite OMN nu hordofuu dandeessu. Sagantaalee OMN amma tamsaasu argachuuf jalqaba YouTube OMN subscribe godhaa. Itti aansuun like waahiloota keessaniif ammoo share gochuun maatii OMN akka ta'an godhaa. Sagantaa OMN gadhiisu saffisaan akka isin bira ga'uuf mallattoo bilbilaa kana cuqaasaa. Biyya feetan jiraatanii OMN tumsuu yoo barbaadan YouTube OMN join kan jedhu tuquun miseensa taatanii waan dandeessanuuf arjoomuu dandeessu. Akkasumas karaa PayPal-tiin bakka feetan teettanii miseensa OMN ta'uun ji'aan yookaan waggaan waan dandeessan OMN'if gumaachuu dandeessu. Hawaasni Oromoo Ameerikaa keessa jiraattan ammoo karaa Zeeliif Cash App-tiin OMN cinaa dhaabbadhaa wayita jennu kabajaa waliin. Doolaarri takka isin OMN'if kennitan sagalee ummata sagalee hin qabneeti. OMN ummataan ummataaf. ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን ከኦሮሚያ ሚዲያ ኔትወርክ ዜና ይዤላችሁ ቀርብ ያለው ዜናዎቹን ወደ እናንተ ማድረስ እኔ ሶፊያ ከድር ነኝ አብራችሁን ቆዩ በሰሜን ሸዋ ሰላሌ ዞን እራ ወረዳ የአማራ ክልል ጽንፈኛ ታጣቂ ቡድን ፋኖ ታጣቂዎች ወረራ ለመፈጸም የሚያደርጉትን እንቅስቃሴ አጠናክረው መቀጠላቸውን ነዋሪዎች ተናገሩ ታጣቂዎቹ ሰሞኑን በተደጋጋሚ ጥቃት በመክፈት ዘረፋ እየፈጸሙ መሆኑን ነው ነዋሪዎች የሚናገሩት ዝርዝራለን የደራ ወረዳ በአማራ ዋሳኝ አካባቢ ከሚገኙ የኦሮሚያ ክልል ወረዳዎች አንዷ ስትሆን በፋኖ ታጣቂዎች በተደጋጋሚ ጥቃት እየደረሰባት ይገኛል በዚህም በወረዳው በርካቶች እየተገደሉ እየተዘረፉና ከቤት ንብረታቸው እየተፈናቀሉ መሆናቸውን መረጃዎች ያሳያሉ የደራ ወረዳ ነዋሪዎች ለኦሮሚያ ሚዲያ ኔትወርክ እንደተናገሩት ከትናንት በስቲያ የፋኖ ታጣቂዎች ሰብል በመሰብሰብ ላይ ባሉ ነዋሪዎች ላይ ጥቃት ከፍተዋል ታጣቂዎቹ ጥቃቱን ተከትሎ ዘረፋ መፈጸማቸው ነው ነዋሪዎች የሚናገሩት የፋኖ ታጣቂዎች አሁንም አዲስ ጥቃት ለመሰንዘር በቱቲና በሰረርኩላ አቅጣጫ እየተንቀሳቀሱ መሆናቸውን ምንጮች ጠቁመዋል ህዝቡም ተደራጅቶና ነቅቶ ራሱን መከላከል እንዳለበት ምንጮች አሳስበዋል የኦሮሚያ ክልል መንግስትም ጉዳዩን በችለተኝነት መመልከት የለበትም በማለት ነዋሪዎች ይተቻሉ በማዕከላዊ ኢትዮጵያ ከመምህራን ደሞዝ አለመከፈል ጋር ተያይዞ በርካታ ሰዎች መታሰራቸው ተገለጸ አዲስ በተመሰረተው በዚህ ክልል የሚገኙ መምህራን ደሞዛቸው ባለመከፈሉ ምክንያት ለከፍተኛ ማህበራዊ ቀውስ መዳረጋቸውን ገልጸዋል የክልሉ አስተዳደር አዲስ የተመሰረተ ክልል በመሆኑ ሊታገሱን ይገባልን ብሏል ጫልቱ ተፎ ዝርዝር አላት በማዕከላዊ ኢትዮጵያ ከመምህራን ደሞዝ ክፍያ ጋር በተያያዘ ከፍተኛ የማህበራዊ ቀውስ ከተከሰተ ሰነባብቷል በዚህ ቀውስ ሳቢያ በርካታ ሰዎች እንደታሰሩ እየተዘገበ ይገኛል ላለፉት 3 ወራት የመምህራን ደሞዝ እንዳልተከፈላቸው የአካባቢው መምህራን ገልጸዋል መምህራኑ በደሞዝ አለመከፈል ሳቢያ ትልቅ ችግር ውስጥ መሆናቸውን ተናግረዋል መምህራኑ በዚህ ችግር ሳቢያም በተለያዩ አካባቢዎች የተቃውሞ ሰልፎችን በማድረግ ላይ እንደሚገኙ ያገኘነው መረጃ ያሳያል በማዕከላዊ ኢትዮጵያ ሀዲያ ዞን ምስራቅ ባድዋጆ ወረዳ ሾኔ ከተማ ያሉ መምህራን ባሳለፍነው ሳምንት ባካሄዱት ሰልፍ ምክንያት በጅምላ የታሰሩ መሆኑን ከአካባቢው ያገኘነው መረጃ ያመለክታል በሰልፉ ላይ በመቶዎች የሚቆጠሩ ተማሪዎች እንደተሳተፉና የመምህራን ደሞዝ ክፍያ በፍጥነት ይከፈል የሚል መፈክር ያዘለ እንዳሰሙ ተናግረዋል ከመምህራን በተጨማሪ የጤና ባለሙያዎችም ላለፉት 3 ወራት ምንም ደሞዝ ስላልተከፈለላቸው በዚህ ሰልፍ ላይ እንደተካፈሉ ነዋሪዎች ተናግረዋል ከዚህ በተጨማሪም በማዕከላዊ ኢትዮጵያ ክልል በሚገኘው ጣምባሮ ልዩ ወረዳ የሚገኙ መምህራን ከነሐሴ ወር ጀምሮ ላለፉት 3 ወራት ምንም አይነት ደሞዝ እንዳልተከፈላቸው ገልጸዋል በዚህ ሳቢያ መምህራኑ ከፍተኛ ችግር ውስጥ እንደሚገኙና ለመኖር ብለው ንብረት እየሸጡ በመተዳደር ላይ እንዳሉም ገልጸዋል መምህራን ደሞዝ ስላልተከፈላቸው ስራ በማቆማቸው ምክንያት
እስከዛሬ በተለያዩ የክልል ወረዳዎች ትምህርት አልተጀመረም። በዚህም የመማር ማስተማሩ ሂደት በመስተጓጉሉ ተማሪዎች ለከፋ ሁኔታ መዳረጋቸውን ለማወቅ ተችሏል። የክልሉ አስተዳደር በጉዳዩ ዙሪያ ለሚዲያዎች በሰጠው ምላሽ ክልሉ አዲስ የተመሰረተ በመሆኑ ምክንያት የችግር እንዳጋጠመው ገልጾ ችግሮቹን ለመፍታት ትኩረት ሰጥተን እየሰራን እንገኛለን ብሏል። በኦሮሞ ነጻነት ግንባር ይመራ በነበረው የኦሮሞ ነጻነት ትግል ውስጥ በመሳተፍ ትልቅ አስተዋጽኦ ያበረከተው አብዱረዛቅ አባቢያ ትናንት ከዚህ ዓለም በሞት ተለይቷል። የኦሮሞ ነጻነት ግንባር የአብዱረዛቅ አባቢያ ሞት አስመልክቶ የሐዘን መግለጫ አውጥቷል። ዝርዝሩ እንደሚከተለው ይቀርባል። አብዱረዛቅ አባቢያ አባዲዱ በ1976 ከአቶ አባቢያ አባዲዱና ከወይዘሮ ዲጎ አባቡልጉ በጅማ ከተማ መንቲና ተብሎ በሚጠራ ሰፈር ተወለደ። አቤ ከወጣትነት እድሜው ጀምሮ በኦሮሞ ነጻነት ግንባር በሚመራው የኦሮሞ ነጻነት ትግል ውስጥ በመሳተፍ እስከ ለተሞቱ ድረስ የቻለውን ያህል አስተዋጽኦ ማድረጉ ተገልጿል። በኦሮሞ ትግል እንቅስቃሴ ውስጥ በተለይ በኦሮሞ ነጻነት ግንባር የወጣቶች እንቅስቃሴዎች ተሳትፏል። በጅማ የወጣቶች እንቅስቃሴ ውስጥ የማይረሳ ሚና መጫወቱን በትግል አጋሮቹ ተናግሯል። በህዋት አምባገነንነት አገዛዝ ወቅት ለእስር ዛቻና እንግልት የተዳረገው አብዱረዛቅ ወይም አቤ የህዋት አገዛዝ ከተገረሰሰ በኋላ ከአርቲስት ሃጫሉ ሁንዴሳ ሞት በኋላ ታስሮ ሲሰቃይ ቆይቷል ነው የተባለው። በ2018 የኦሮሞ ነጻነት ግንባር አመራር ወደ ሀገር ቤት ሲመለስ የኦነግ ልኡካን ቡድን በጅማ አውራጃ እንደሚሰራ የተደረገውን አቀባበል ኮሚቴው በበላይነት መርቷል። የኦሮሞ ነጻነት ግንባር መዋቅር ጅማ ከተማን ጨምሮ በተለያዩ የጅማ ወረዳዎች እንዲመሰረትና ማህበረሰቡ በመገንባት ረገድ ትልቅ ሚና ተጫውቷል ነው የተባለው። ከዚህም ባለፈው የጅማ ኦነግ መዋቅር ውስጥ ፓርቲው በኢኮኖሚ ከማጠናከርና በጅማ ውስጥ የኦነግ ጽህፈት ቤት እንዲከፈት ከፍተኛ አስተዋጽኦ ማበርከቱን ነው በቅርብ የሚያውቁት የሚናገሩት። ባለትዳርና የአምስት ልጆች አባት የሆነው አብዱረዛቅ ከቀናት በፊት ባጋጠመው ድንገተኛ ህመም ህዳር 26 2023 ከዚህ ዓለም በሞት ተለይቷል። የቀብር ስነ ስርዓቱም ዛሬ ቀትር ላይ ወዳጅና ዘመዶቹ በተገኙበት በጅማ ከተማ ተፈጽሟል። በምስራቅ ወለጋ ዞን ኪረሙ ወረዳ ከተለያዩ ቀበሌዎች ከዚህም በፊት በፋኖ ታጣቂዎች ጥቃት ከቤት ንብረታቸው ተፈናቅለው በኪረሙ ከተማና በሌሎች ቦታዎች ተጠልለው የሚገኙ ተፈናቃዮች ወደ ቀያቸው መመለስ አልቻልንም አሉ። የመንግስት ባለስልጣናት ሰላሙን በአስተማማኝ መልኩ ሳያረጋግጡ ወደ ቀያችን እንድንመለስ እየነገሩን ነው ያሉት ተፈናቃዮቹ፣ ነገር ግን አሁንም ቤትና ንብረታቸው በእነዚህ ኃይሎች መያዙን ገልጿል። በኪረሙ ወረዳ ካሃሮ፣ ለሊስቱ፣ ሶምቦ፣ ኖሌ፣ በጊን፣ ቂልጡ አቦ፣ ጨፌ ዳጉጃ፣ ቦቃ፣ ወዴሳ ዲማና ሌሎች ቀበሌዎች ተፈናቅለው በጊዳ አያናና ኪረሙ ከተሞች ተጠልለው የሚገኙ ነዋሪዎች ለተለያዩ ችግሮች እየተጋለጡ መሆናቸውን ተናግረዋል። የጽንፈኛ ቡድን ታጣቂዎች ቀያችንን ይዘው ይገኛሉ ብለዋል። በቄለም ወለጋ ዞን ደምቢዶሎ ከተማ ከትናንት በስቲያ በገበያ ውስጥ በመንግስት ታጣቂዎች በተተኮሰ ጥይት ከ5 ሰዎች በላይ መጎዳታቸውን ነዋሪዎች ለኦሮሚያ ሚዲያ ኔትወርክ ተናግረዋል። የከተማዋ ነዋሪዎች ለኦሮሚያ ሚዲያ ኔትወርክ እንደተናገሩት ተጎጂዎቹ ሴቶች ሲሆኑ በደምቢዶሎ ሆስፒታል ሕክምና እየተደረጋላቸው ይገኛል ብሏል። ይህ በእንዲህ እንዳለ ህዳር 26 2023 በቄለም ወለጋ ዞን በጅማ ሆሮ ወረዳም የመንግስት ታጣቂዎች 4 ወጣቶችን መግደላቸውን ምንጮች ገልጿል። ሁሴን በሽር፣ ራሲሙ ሃንጋሱ፣ መርጋ አብደታ እና ማሙሽ ጌታውን የተባሉ ሰዎች ትላንት ማለዳ ላይ በመንግስት ታጣቂዎች መገደላቸውን ምንጮች ጠቁሟል። እንግዲህ ለዛሬ ያልናቸው መረጃዎቻችን እነኚህ ነበሩ። ቀሪ የኦሮሚያ ሚዲያ ኔትወርክ ፕሮግራሞች ይቀጥላሉ። መልካም ቆይታ።